ሰላም እንዴት ናችሁ? በዓለም ዙሪያ የምትከታተሉኝ ውድ የዩቲዩብ ቻናል ቤተሰቦች፣ እንደተለመደው ዛሬም ድንቅና ግሩም በሆነ መልእክት መጥቻለሁ። እስከ መጨረሻው አብራችሁኝ ሁኑ። መልእክቴን ከመጀመሪ በፊት ለቻናሉ አዲስ የሆናችሁ ካላችሁ ሰብስክራይብ፣ ላይክ፣ ኮሜንት፣ ሼር በማድረግ ተቀላቀሉን። ስለ መልካም ትብብራችሁም ከልብ ያመሰግናለሁ። ዛሬ ስለ ጉጉት እንድንመለከት ነው የፈለኩት። እስቲ ምን ያህሎቻችንን የጀመርነውን ነገር ከግብ ለማድረስ የምንጓጓው? ምን ያህልስ በጉጉት እንንቀሳቀሳለን? በጉጉት ውስጥ ያላችሁን ማንነት ማጎልበት ይቻላል። ስለጀመራችሁት ስለማንኛውም ነገር ውስጣችሁ በጉጉት እንዲሞላ ማድረግ ትችላላችሁ። ጉጉት በየቀኑ የምትሰሩት የአካል ብቃት እንቅስቃሴ ያክል አስፈላጊ ነው። አካላችሁን እንደምትጠብቁት ሁሉ የጉጉት ማሽናችሁንም ልክ በሚገባ ዘይት እንደተደረገለት ሞተር እስኪያጓራ ድረስ ማስተካከል ይጠበቅባችኋል። ላስቀምጣችሁት ግብ መላ አእምሯችሁና መላ ራሳችሁን መስጠት ይገባችኋል። ጉጉትን በተሳካ ሁኔታ ስራ ላይ ለማዋል ለመለማመድ 4 ደረጃዎች አሉ። እነዚህም ደረጃዎች በዙሪያችሁ ካሉ ከፍተኛ ጉጉት ካላቸው ሰዎች መካከል አንዱ እንድትሆኑና ሌሎች ደግሞ በዙሪያችሁ መሆን የሚያስደስታቸውና የደስታ ብልጭታዎችን የምትፈጥሩ ሰዎች ለመሆን እንደሚረዳችሁ እርግጠኛ ነኝ። የመጀመሪያው ጉጉ ለመሆን እንዲሳካላችሁ ስለምትፈልጉት ነገር ወይም ስለ አንድ ነገር ከልባችሁ አስቡ። ሁልጊዜ የምትጓጉለት አንድ ነገር፣ አንድ ግብ፣ አንድ ሐሳብ፣ አንድ ስራ፣ አንድ እቅድ፣ አንድ ሰው ወይም ቤተሰብ ይኑራችሁ። ስለ አንድ ነገር ማሰብ ወይም መጨነቅ በጣም አስፈላጊ ነው። ስለ አንድ ነገር በጥልቀት ማሰብ ጉጉትን ለማሳደግ ትልቅ የማሟሟቂያ ልምምድ ነው። ለትዳር አጋራችሁ ወይም ለፍቅረኛችሁ ምንም የታቀደ መድረሻ ሳይኖራችሁ እስቲ በእግራችን እንንሸራሸር ብላችሁ የምታውቁት ለምን ያህል ጊዜ ነው? ለጥቂት ደቂቃዎች በጸጥታ ትራመዱና ከዛ እርስ በርስ ተያይታችሁ በቃ ወደ ቤት እንመለስ ትባባላላችሁ። ይህ ማለት በአእምሯችሁ ውስጥ ምንም የለም፣ ምንም ዓላማ፣ ምንም የተለየ ግብ የላችሁም ማለት ነው። ለምሳሌ በሌላ በኩል ደግሞ ተመሳሳይ የእግር ጉዞ እያደረጋችሁ እንደ እድል ሆኖ የሆነ ነገር ምናልባትም የምታምር እየጠለቀች ያለች ጀንበር ወይም የከተማው ሰማይ ጠቀስ ህንፃ ወይም ደግሞ የሚያምር እንስሳ ትኩረታችሁን ቢስበው በዚህ ጊዜ ራሳችሁን እይታችሁ ውስጥ ስለገባው ነገር ስታስቡ ታገኙታላችሁ። በማሰባችሁም ደስታችሁ ይፈጥናል፣ ጉጉታችሁም ያድጋል። ራሳችሁን ባያችሁት ነገር በዚያ ሲደሰት ታገኙታላችሁ። ነገር ግን እየጠለቀች ያለችውን ጀንበር ለማየት አቅዳችሁ ወጥታችሁ ቢሆን ኖሮ በዚያ ጉጉት ቀድማችሁ መደሰት ትችሉ ነበር። ማቀድ የመድረስ ግማሽ ደስታ ነው በሚለው አባባል ውስጥ ትልቅ እውነት አለ። ስለሆነ ነገር ስታቅዱ እንዳደረጋችሁት ወይም ተሳክቶ እንዳገኛችሁት በማሰብ ትደሰታላችሁ። የሆነ ቦታ ለመሄድ ወይም የሆነ ነገር ለማየት ፈጣን በሆነ ሁኔታ የሚደረግ ጉዞ ጉጉታችን እንዲጨምር ያደርጋል። አንድን ነገር ለመስራት የሚኖራችሁ ጉጉት ግባችሁን፣ ዓላማችሁን እንዲሁም የምትጨነቁለትን እቅድ በማሳካት ውስጥ እያደገ ይመጣል። እስቲ የሆነ ቀን ሰፈራችሁ ወይም በምትሰሩበት ወይም በምትጫወቱበት አካባቢ በመንገድ ላይ የሚሄዱ ሰዎችን አስቁማችሁ ዛሬ ምን ትሰራላችሁ ብላችሁ ብትጠይቁ አመናችሁም አላመናችሁም ከ10ሩ 9 ወይም ከ10ሩ 10ሩ መልሳቸው እኔ እንጃ የሚል ነው። ልታሳኩት የምትፈልጉት ነገር ምንድነው ብላችሁ ጠይቁ። ወይም በህይወት ውስጥ የት መሄድ ትፈልጋላችሁ ብላችሁ ብትጠይቁም አብዛኛው ሰው መልሱ እኔ እንጃ ነው የሚሆነው። ታዲያ አንድ ሰው ምን ማሳካት ወይም ምን ማድረግ ወይም በምን መደሰት እንደሚችል የማያውቅ ከሆነና ለምንም ነገር ግድ ከሌለው እንዴት ጉጉት ሊኖረው ይችላል? ስለዚህ ጉጉታችሁ የምርም ጉጉት እንዲሆን ግብ አስቀምጡ። የምታስቡት አንድ ነገር ይኑራችሁ እና ያንንም አስደሳች አድርጉት። የምታስቡት አንድ ነገር መኖር እያንዳንዱን ቀን አስደሳች የሚያደርግ የምትጓጉለት ማበረታቻ ይሰጣችኋል። ለምሳሌ አንድን ገበሬ ብትወስዱ ዛሬ የዘራውን ነገ ነው የሚያጭደው። የሚከፈለውም ዛሬ ለሰራው ሳይሆን ነገ ለሚያገኘው እህል ነው። የሚያጓጓውም ለዚያ ነው። በየቀኑ ይለፋል፣ በጭቃ ይላወሳል፣ ይዘራል። እህሉ ሲደርስ ምን እንደሚመስል በምናቡ ይመለከታል። የዘራው ነገርም መብቀል ሲጀምር ጉጉቱም አብሮ ያድጋል። ሁሌም ቢሆን የምታገኙት ያወጣችሁትን ነው። ያም ለጉጉት ምክንያት ነው። ሁለተኛ፣ ጉጉ ለመሆን ጮክ ብላችሁ ደስታችሁን ግለጹ። ሁልጊዜ ከእንቅልፋችሁ እንደነቃችሁ ለራሳችሁ ደስተኛ እንዲሆን ንገሩት። ደስተኛም ሁኑ። ምክንያቱም እግዚአብሔር ሌላ የ1440 ደቂቃዎች፣ 24 ሰዓታትና ሌላ አዲስ ቀን ዛሬን አስደናቂ ስጦታ አድርጎ ሰጥቷችኋልና። አስፈላጊው ቀን ዛሬ ነው። እናም ዛሬን ከትላንት የተሻለ ማድረግ ይቻላል። ትላንት አልፏል፣ አትመልሱትም። ነገ ደግሞ ሲነጋ የምትኖርበት ሌላ አዲስ ቀን ነው። ለተሰጣችሁ 1440 ደቂቃዎች ጮክ ብላችሁ ጉጉታችሁን አሳዩ። እስቲ ወደ ስራ በምትሄዱበት ጊዜ ለራሳችሁ ከቤታችሁ ወጥታችሁ የምትሰሩትን መስራትና የምትሄዱበት ቦታ መሄድ በመቻላችሁ ምን ያህል ደስተኛ እንደሆናችሁ ለራሳችሁ ለመንገር ሞክሩ። ወደ ስኬት ለማምራት እንደጓጓችሁ ለራሳችሁ ንገሩት።
ወደ ስኬት በምትጓዙበት ወቅት ጊዜያችሁን ከፍተኛ ጉጉት ካላቸው ሰዎች ጋር አሳልፉ። ዙሪያችሁን ተመልከቱ። አይናችሁን ከፍታችሁ ስኬታማና ቁጥር 1 ሰዎችን ተመልከቱ። የእነርሱን ችሎታም ተዋሱ። በእርግጥ ምርጡ መንገድ መዋስ ሳይሆን መግዛት ነው። ለሰዎች ፈገግታ ስትለግሱ በምላሹ ፈገግታ እንደምትቀበሉ ልብ በሉ። ለሆነ ሰው የመጓጓት አስተያየት የምትሰጡ ከሆነ በምላሹ ተመሳሳይ አስተያየት ታገኛላችሁ። በአጋጣሚ ስታፋሽኩ እንኳን ብዙ ሳይቆይ ያያችሁ ሰው ተከትሎ ሲያፋሽክ አላስተዋላችሁ? ጉጉትና ፈገግታም እንደዚህ ናቸው። ጉጉታችሁንም በግልጽ ካሳያችሁ ልክ እንደ ኤሌክትሪክ ይቀጣጠላል። ሶስተኛ፣ ጉጉ ለመሆን የባትሪ መሙያ ቻርጀር ተጠቀሙ። ራሳችሁም ቻርጀር ሁኑ። በእያንዳንዱ ቀን መጀመሪያ እጅግ ጉጉ ሁኑ። ሁልጊዜ በጉጉት ቻርጅ የተደረጋችሁ ባትሪ ሁኑ። ሁልጊዜ ንቁና በሁሉም ነገር የምትደሰቱ ሁኑ። በዚህም ሰዎች ከእናንተ ጋር ጊዜን ማሳለፍ ደስታን ይፈጥርላቸዋል። የእናንተ ጉጉት በሆነ ነገር መንፈሱ የወረደን ሰው እጅግ ጥሩ እንዲሰማው ያደርጋል። አንድን ሰው ጉጉ የመሆን ጡንቻዎቹን ለማዳበር በረዳችሁት መጠን የራሳችሁንም የበለጠ ታዳብራላችሁ። እውነታውም ደግሞ የሰጣችሁትን ነው የምትቀበሉት። አራተኛውና የመጨረሻው ጉጉ ለመሆን ዓለምን ወይም ህይወትን ልጆች በሚመለከቱት መንገድ ተመልከቱ። እድሜያችሁ ስንትም ይሁን ስንት ዓለምን በአድናቆት ተመልከቱ። ሁልጊዜ አዲስ ነገር የመጠባበቅ አመለካከት ይኑራችሁ። ልጆች በዙሪያቸው ያለውን ዓለም የሚመለከቱት በመገረምና በአድናቆት ነው። የትምህርት የመጀመሪያ ቀን፣ የትምህርት የመጨረሻ ቀን፣ የአስተማሪ መታመም፣ ልደት፣ ዓመት በዓል፣ በአጠቃላይ ሁሉም ቀንና ሁሉም ነገር ጀብዱ ነው ለልጆች። ሁሉንም ቀን የሚጠብቁት በመጓጓት ነው። ይህንንም ትልልቅ ሰዎች ሊከተሉት የሚገባ ህግ ነው። የአካል ብቃት እንቅስቃሴ የማታደርጉ ከሆነ ጡንቻዎቻችሁ እንደሚሟሽሹና እንደሚላሉ ሁሉ ደስተኝነትን የማትለማመዱ ከሆነ ጉጉ የመሆን ጡንቻዎቻችሁ ይላላሉ። ስለዚህ ምንም ነገር ላይ ጉጉት እንዲኖራችሁ ጉጉ መሆን ምን ሊያስገኝላችሁ እንደሚችል አስቡ። ሁልጊዜ በራሳችሁ ተደሰቱ፣ ደግሞ መደሰትም አለባችሁ። ምክንያቱም እናንተ የዓለም ቁጥር 1 ምርት ናችሁና። የዛሬውን መልእክቴን አጠናቅቄያለሁ። ሀሳብ አስተያየት ካላችሁ ኮሜንት አድርጉልኝ፣ አነባዋለሁ። እስከ መጨረሻው ስለተከታተላችሁኝ ስላዳመጣችሁኝ ከልቤ አመሰግናለሁ። ቻው።